ሙባረክ ብጥብጥ ውስጥ ገባሁ። ሙባረክ አንድ አዳም ባለፈው ምን እንዳለ ሰምተሃል ወይ? ባለፈው ምን እንዳለ እና she is my girlfriend. I love you my girlfriend and a very very nice all French listen to me. She is my girlfriend. የኔ ቆንጆ የኔ ፍሬንድ ናት ልጅቷ ማለት ነው። ገባችሁ? ስለዛ ለነሱ ክብር ለናንተ ክብር አነሳለሁ። ግን ይረገጣል ሰውየው ይረገጣል አይደለም? በጣም ፎቶውን ለናንተ ስለማከብራችሁ እናንተ ያው ፎቶውን አንስተው ቴንክ ዩ አማራ ነኝ ራሴን የምትል ሰያ በሚላና ዌብሳይት ያሉኝ ነገር እተዋለሁ። ግን ቴንክ ዩ ሙሪ ይኸውልህ ያው ይጣባለኝ ከሰውየው ጋር እሱ ምን አለክ መሰለህ ባለ ነው ተሰዳደ ሙባረክ ለሌላው ተሰዳደቡ ምናምን ችግር የለብኝ። የሱን ፎቶ ለጥፈ ምናምን ስደበው። ግን ይሄ ፎቶ ወላሂ በቃ ይሄ ካንተ አይጠበቅ። ታምሜ ይሙት ብሎ አወጀብኝ። አንድ ታምሜ ይሙት ብሎ አወጀብኝ። ዝም አልኩ። በቀደም ቪዲዮ ሲሰራብኝ ሄዱና ቪዲዮን አስነሱት። በኔ ስም የሰራውን ቪዲዮ ሁሉ ማያነሳ ከሆነ አለፋታው ሄዱ አስነሱ። እናንተ ማለት ነው ሶሪ በል በቃ አንስቻለሁ። ዌብሳይት አነሳውላችሁ ቪዲዮ ያነሳው ነው ወላሂ። ልጅቷ ደግሞ የኔ ገርል ፍሬንድ ስለሆነች ፎቶ የኔ ነው። ሺ ኢዝ ማይ ገርል ፍሬንድ። ጠይቋል ልጅቷ ማለት ነው። ሚዲያ ላይ ላምጣት ከፈለጋችሁ። ልጅቷ አፈቅራለሁ ወዳለሁ ሙብዬ ብላ የኔ ፍሬንድ ናት። ሺ ኢዝ ማይ ገርል ፍሬንድ። አይ ላቭ ዩ ማይ ፍሬንድ። ቆይ ፎቶ ልቀይረው እንደው እሺ ሙቤ ይኸውልህ እኮ ቀይረውና ምን መሰለህ ባለፈው እሱ ምን አለ መሰለህ እኔ ከሙቤ ጋር ወንድሜ ጋር ምንም ቂም ጥላቻ የለብኝም የምወደው ሙስሊም ወንድሜ ነው ብሏል። እሺ ይሄ ባዚ ትልቅ መልእክት ነው። ገባ? አሁን ደግሞ ጾማችሁ እየመጣ ነው። ወንድምህ ነው። በቃ ታርቃችሁ ጀስት ፒስ አድርጉ። ከጥላቻ ምንም አይዘው እግዚአብሔር ነው ብለው ወላሂ አነሳው የኔ ፎቶ አደረኩ። ግን እሱ ያለውን ግን ሙቤ ልብ አድርጋዳም ኮሜንቶች ራሳቸውን ደብቀው ፌክ አካውንት ሙቤ ስማይ ፌክ አካውንት ከፍተው እርገጠው በለው ምናምን እያሉ ራሳቸውን አያወጡም። አየክ ለአንተ ግን ራስክ እንደዚህ ፊት ለፊት ቪዲዮ አድርገህ የምታወራው እነሱ የራሳቸውን ቤተሰብ አያሰድቡም። ማንንም አያውቃቸውም። በቀላላት ሪስፔክት አድርግ ሙቤ እንደ ድሮ በቃ ሌላ ጊዜ የምትረግጠው ምናምን ነገር እርገጠው። ኮሜንት ምንም አያግዙም። ነገጣት አንድ ነገር ብትሆን ምንም እንትን አይለው። አንስቻለሁ እሺ ሙቤ በቃ ተጫወት። ይሄን ነገር ሁለተኛ እንዳታረግ እሺ። ቼክ ግን በሌላ ስልክ ቼክ አደርጋለሁ። እንዴት ይታሰራል የባላባት ልጅ? እንዴት ይታሰራል የፋኖች ወዳጅ? ይሄን አላነሳም። አንዱ አንስቻለሁ። ያው ሺ ኢዝ ገርል ፍሬንድ ኢዝ ሪሙቭ። ልጅቷ የኔ ናት። ማይ ፋሚሊ ኮፕሊንግ ሺ ኢዝ ማይ ገርል ፍሬንድ። ለሷቱን ችግር የለውም። አንተ ገርል ፍሬንድ አስወጣት ተልካ ነው። ተልኬ ቢሆንስ ብላክ ራሱ ምን አገባችሁ? ብላክ ራሱ በኔና በሙባረክ ሲጀምር ማንንም አይገባም። አንድ ሰው ቢነካቸው ምርጥር ለነሱ ሰጣለሁ። ወላሂ ቢላሂ ዌብሳይት ጀሚላ ሰያ ኪያ እንዳነኳቸው ሌላ ነገር ኑሮኝ ሳይሆን በጣም ድሮ ማከብራቸው ተልካ ነው ምናምን እንደዚህ ነገር ድሮ ስለሚያከብሩኝ እኔ ደግሞ አሁን የማክበር ግዴታ አለብኝ። ቢሰድቡኝ ራሱ ማለት ነው በቃ። ስለዛ አንሳ አሉኝ አንስቻለሁ። ስላከበርከን እናመሰግናለን። እግዚአብሔር ይስጥልን። እውነቴን ነው የምልህ። በቃ ቴንክ ዩ በጣም እሱም አይለጥፍም። ከለጠፈም ለጠፉን እና ቴንክ ዩ አካውንቴ ለጥፈው ሰድቦኛል። ዌብሳይት አስነሳ አካውንቴ ለጥፈው ሰድቦኛል። ባታስነሱ አዎ አካውንቱን ለጥፈ አጋጭ ነው ያልከውን አጋጭ አይደለም አይታችኋል። አብራችሁ ነው የፈታችሁትና አንሳ ባለው አዎ እነግረዋለሁ። ቴንክ ዩ ሙቤ እሺ እና ሌላ ነገር ከተረጋገጣችሁ ራሱ ሙቤ የሱን ፎቶ ለጥፈክ ምናምን ብትሰረው ችግር የለውም። ግን ይሄ ፎቶ ሁለቱ ያሉበት በጣም ነው የሚደብረው። ላንተ ለራስክ ብዬ ነው ሙቤ እንጂ ሌላ ስድብ እንድታረቋት ተሰዳደው አይደለም። በሰዓት መምጣት ትችላላችሁ፣ ችግር የለውም። ቤቱ ቤታችሁ ነው። እሺ ቴንክ ዩ ሺ ኢዝ ማይ ገርል ፍሬንድ ሙቤ እኮ ቴንክ ዩ እሺ ስለሰማን አመት ነው። ቴንክ ዩ
She is my girlfriend. ቻው እሺ ሙቤ Ciao, ciao, ciao. She is my girlfriend in Saudi Arabia, living in Saudi Arabia. Very, very nice. She is very, very nice. ልጅቷ ጓደኛዬ ናት፣ ፍቅረኛዬ ናት። ስለዛ ማንም ሰው ካሁን በኋላ ከሷ ጋር ፎቶ ቢነሳ አንፋታም። እኔ የማይደርሰኝ መረጃ የማይደርሰኝ ኢንፎርሜሽን የለም። አንድ ሰው ከሷ ጋር ከተነሳ ማለት ነው ከኔ ጋር ነው የሚጣላው። what is coming? ልጅቷ በጣም ነው ማፈቅራት። በጣም የቱ ይሻላል? ይሄ ይሻላል። ስለዛ ፍቅረኛዬ ስለሆነች አቡፋኖ ሄዶ ከሷ ጋር ተኝቷል የሚል ኢንፎርሜሽን ኮንዶም ልጅ ማለት ነው ሄድና ለመስጠት ስጣት። ኮንዶማም አንድ ሰው ማለት ነው ልጅቷ ፍቅረኛዬ ናት፣ ልንጋባ ነው፣ ከቅርብ ጊዜ በኋላ እንጋባለን። አንድ ሰው ከሷ ጋር ፎቶ ከተነሳ ፎቶውን አንሳልኝ፣ ጅኒውን አንሳልኝ፣ ቆለጤን አመመኝ ምናምን ሽንጤን የለም። አንድ ሰው ከሷ ጋር ፎቶ አንተ ሸገር የምትባል ኮንዶም አዝዋሪ ማለት ነው ሄድ ለመስጠት ስጣት ኮንዶሙን። ስለዛ አንድ ሰው ከዛሬ ጀምሮ ከልጅቷ ጋር ቢገኝ አለቅም። ቃል ለሰማይ ቃል ለምድር ማለት ነው። she is my girlfriend። በቃ አንስቻለሁ እሱም ፎቶ ይኸውና የኔ ናት። ስለዛ እንደዚህ መረዳት አለባችሁ። she is calling by video call and I love you በጣም እንደዚህ ነው። እና አቡፋኖ ወንድሜ እንኳንም በሰላም ወጣህልኝ። በመውጣት በጣም አንተ የኮንዶም አዝዋሪ ልጆች ማለት ነው ኮንዶም ለመስጠት ነው። በጣም ደስ ብሎኛል። በመውጣትህ ደስተኛ ሁኛለሁ። አቡፋኖ ከእስር ቤት ስለወጣ በጣም ደስ ብሎኛል። እኔ አላሳሰርኩትም። ኮፕሊክ ጋይስ ለምንድን ነው ወለዛ ማለት ዞሮ አንተ ኮንዶም አዝዋሪ ልጅ። ኦኬ አቡፋኖይስ በቃ እንግዲህ ተከልክያለሁ። ዌብሳይትም በጣም መወዳቸው ልጆች ስለከለከሉ ለአሁን ምሬዋለሁ። ተምረሃል አሁን ማለት ነው። ካሁን በኋላ አንድ ሰው ወላ ክልማ አትንኩኝ፣ አልነካችሁም። እኔ አገው ነኝ። እንደ አገው በራሴ ማንነት መኩራት እችላለሁ። አጀንዳውን ቀይሬያለሁ። ለምን ለምወዳቸው ልጆች ማለት ነው። ዌብሳይት እኔ ጋር ይከበራል፣ ሰያ እኔ ጋር ይከበራል። ዋነኛው አንደኛው ሰያ ነው። አንተ ቆለጣ ማለት ነው። ለቆለጤ ኮንዶም አስገባበት ሂድና ዌብሳይት ሰያ ጀሚላና ኪያ ለነሱ ብዬ ትቻለሁ። አፋኖን ተፋታውታው። እኛ አገዎች እንደ አገው ማንነታችን ተከብሮ በናና እንደ አገው ማንነታችን ተከብሮልን የኛ ማንነት ካልተከበረልን እኔ ስላልሸገር አንተ ቆለጥ ላግዝም ብለህ እና ማንነታችን ተከብሮልን እንዳንድ ሰው መኖር እንፈልጋለን። እኔ አባቴ ሙሰማ ሳይሆን ሙሴ ነው። አባቴ ስሙ ሙሴ ይባላል። ስሜን ደግሞ እንፈልጋለን፣ ስምክን እንፈልጋለን ለማረጋገጥ የምትሉ እናቴ የነገረችኝ አባቴ ከሞተ በኋላ የአባቴ ስም ከነ ሁሉንም አሁን ምስጢሩን ነግራቸዋለሁ ማለት ነው። የኔን ስም ቆለጢና ክብቦ ብስሚላህ ረህማን ረሂም። እኛ አገዎች ስሜ ትክክለኛው ስሜ ሙባረክ ሙሴ አንተነህ ይሁን በረከት እርገጤ ዘማቹ ይባላል ስሜ ማለት ነው። እና አባቴ ድሮ በማንነቱ እዛ ክልል ላይ ተሸማቆ አገው የሚባል ብሔር የለም ስለተባለ ጠፍቶ ወደ ጅማ ይገባል። ጅማ ላይ እየኖረ በሞጋፈቻ ኦሮሞነትን ተቀብሎ እኔን ካገኘ በኋላ እኔ ደግሞ በጉዲፈቻ ኦሮሞ ሆንኩ ማለት ነው። የኦሮሞ የጉዲፈቻ ልጁ ነኝ እኔ። ግን አገው ደግሞ ከአገው ተፋቱ።
አገው ባለ ላሊበላን የሰራ ባለ ቅርጹ የአገው ልጆች ካላችሁ ንግቡ። አገው ማለት የኢትዮጵያ አገው እኮ ኢትዮጵያ የሚባል ሀገር የለም እኮ አገው ባይኖር ኢትዮጵያ የሚባል ሀገር የለም። ፋሲለደስ ምን ጅኒ ምትለው ምትማጻደቅበት የአገው ነው። ከፈለክ ታሪኩ ርስቱ ይመለሳል። የአገው አገዎች ኑና ግቡ። አገዎች አይ ስታንድ ዊዝ አገው ኮንዶም የኮንዶም አዝዋሪ ልጅ ማለት ነው። ሄድና ለምስትህ ስጣት። እሺ ማነህ አንተ? አገዎች ብቻ ግቡ። ማነሽ አንቺ? አገው ብቻ ግቡ። አይ ስታንድ ዊዝ አገው ነኝ ሙቤ አገው ነኝ። ተናገር ስለ አባትህ ታሪክ። ሌትስ ጎ። ማን ነው ያወጣው? ለምን አወጣችሁት? ኩንኪ ልጅ ማለት ነው። ኮፕሊንኪንግ ወተሉ ጆል ኮፕሊንክ ቀርቡ። አገው የሚባል አማራ የለም። አገው ነው። የኩሽ ልጅ ነው። አገው ማለት ኩሽ ነን እኛ። እዚህ ጋር አገው ሀገር ነው፣ አገው አማራ ነው የምትሉ አይ አም ሶሪ፣ በጣም ነው ማዝነው። አገው የሚባል ብሔር አለ ከነ ቅማንት ጋር ከነ ሽናሻ ጋር ከነ ራያ ጋር ታፍኖ አማራ ነክ ተብሎ እየኖረ የነበረ አገው ነውቲን ኩልፊናሲን ኦ ነምኒ የኙ ጎለቹ ለበ ሜካፕ ኢትኛ ተሙ ለበ ፍሊተር ኢትኛ ተሙ ለበ ነውቲን ኩልፊና አቶ ተመስ ይዩን ገሰኑ ወላሂ ቢላሂ ምን ሆናችሁ ነው እናንተ? ቦንቱ አንጀት ወይ ገልቼራ ሸበካ ኮቲሞ ይሄ ምንድነው የሚለው? አገው ቅዱሳን ቴንክ ዩ ና የአገው ልጆች ግቡ። ወዬ አገው አቤት ሙባረክ፣ እንዴት ነህ? ሰላም ነው አለን ፈጣሪ ይመስገን። እንዴት ነህ? አልሐምዱሊላህ። እሺ የምታስተላልፈው መልእክት ካለ ስለ አገው በትክክል መናገር ትችላለህ። መብትህ ነው። ቤትህ ነው። እሺ ወንድም አለም እናመሰግናለን። እኔ በጣም የምናገረው ነገር አገው ማለት ነው። ጥያቄ አባቴ ዘመዶች እንደሆናችሁ አባቴ አገው ነው። እሱን ከፍሪደማችን በኋላ እንጠያየቃለን። የአባቶቼ ወንድሞች ፈልጋለሁ፣ ችግር የለውም። እሱ የኔው ይቀመጥ። የኔ ጥያቄ አገው አሁን እየጠየቀ ያለው ምንድን ነው? አንድ ሁለተኛ ደግሞ አገው አማራ ነው ወይስ አገው ነው? ንገረኝ። ሁለት ማንነት የለም። እኔ በኩል የማምነው አገው ነው። አገው ተብሎ አማራ የለም። ስለዚህ አገው ከሌለ ለምን አገው ተብሎ ተጠራ ነው የኔ ጥያቄ። ስለዚህ አገው ነው። በአገውነቴ ነው የምቀራው። ለዛም ደግሞ የምንጠይቀው ደግሞ ማንነታችን አገውነታችን ይከበር ብለን ነው የምንጠይቀው እና ይሄን አገው በሌላ ምክንያት ሊቀየር አይችልም። በምንም ተአምር ምንም ቢፈጠር ባለ ታሪክ ነው። የቅዱሳን ቅዱስ ላሊበላን ያነጸ ህዝብ ነው። ማንም ህብረተሰብ ጋር ማጋጨት አልፈልግም። ማንነታችን ግን ማክበር ግዴታችን ነው። ማንነታችን ነው ለወደፊት ይገለጣል ብዬ አስባለሁ። ቴንክ ዩ። እኛም ፈልገው አሁን እንዳገው ማንነቱ እንዲገለጥለት እንዲታወቅና ልክ ከኢትዮጵያ ብሔር ብሔረሰቦች ተርታ እንዲቆም እንጂ ሌላ ነገር እኮ አላልንም። ቁረጠው፣ ፍለጠው፣ ምታው አላልንም። የአገው ማንነቱ የኮንዶም አዝዋሪ ልጅ አንተ ማለት ነው። የአገው ማንነቱ የቅድስት ላሊበላን መስራች የሆነው ባለ ታሪኩ አገው ማንነቱ እንዲታወቅለት እንጂ ከሰው በላይ እንኖራለን ከሰው በላይ አላልንም እኛ ማለት ነው። ስለዛ ካናታችን ላይ ውረዱ። ቀጥል ዮኒ ቀጥል። የአገው ልጆች 77 ቁጥር አገው ነው። እኛ አገዎች ሰላም ነው የምንፈልገው። ሰላም ፈላጊ ነን። እንደ ማንኛውም እንደ አዲስ እንደመጣ አማራ ነገር አንፈልግም። ሀገራችን ላይ ፍቅር እንዲሆን ነው የምንፈልገው። ስራችንን እየሰራን በአግባቡ እኛ የምንፈልገው ይሄን ነው። አገው ፈርስት ቴንክ ዩ። ይሄ ነው። ቴንክ ዩ።
ኧረ እና ኢትዮጵያ ራሱ እንክዳለን። ወላሂ አገውነታችን ካልተረጋገጠ ለኔ አገውነቴ በማንነቴ ኮርቼ ቀና ብዬ ታሪኬ ተመልሶልኝ ርስቴ ተመልሶልኝ የማልኖር ክልሌ ታውቆልኝ እንደ ኢትዮጵያ የኢትዮጵያ ብሔረሰቦች ተርታ ማንቆም ከሆነ ኢትዮጵያ የሚባለው ነገር መካድ ነው። እኔ እንደ አገው ሳይሆን እኔ አይ አም አገው ፈርስት አገው ፈርስት። ልክ ነህ ሙቢ፣ ልክ ነህ። ለብቻችን የሆነ ቦታ ያስፈልገናል። አዲስ ቋንቋ መኖር አለበት ለብቻችን፣ ለእኛ ለአገዎች ለብቻችን ማለት ነው። እንደ አገው ቋንቋ አለን እኛ። የአገው ልጆች ፎሎ መልስላችኋለሁ እየገባችሁ ከኔ ጋር በውስጥ የምንነጋገረው ነገር አለ፣ ግሩፕም እናደርጋለን። የግድ ማለት ነው ለማንነታችን መውደቅ አገው ወደዳችሁም ጠላችሁም ላይመለስ ዳግመኛ ወደ ኋላ ላይመለስ በአንድነት ተነስቷል። በአሁኑ ሰዓት ማንነታችንን ካላስመለስ እዚህ ጋር ፋኖ ጡዚ ጅኒ ቆለጥ እያሉ በአሁኑ ሰዓት ቶሎ ማንነታችን ካላስመለስ መቼም መመለስ ስለማንችል በዚህ ሰዓት መጠቀም አለብን። ቲንክ ቢፎር ስፒክ አይ አም አገው ፈርስት። አዎ ቀጥል፣ ግባ ነው የአገው ልጆች 7 ቁጥር እየጻፋችሁ ግቡ። እሺ ቀጥል። አንተ ማነስ ሙቤ? አቤት። እና ደግሞ አገው እንደ ሌሎቹ እንደ አማራ እንደ ሌላ እንደ ብሔር ምናምን ረብሻ አንፈልግም፣ ጦርነት አንፈልግም። ሰላም ነው የምንፈልገው። ስራችንን በሰላም መስራት ነው የምንፈልገው። እንደ ፋኖ ደግሞ አንዘርፍም። 4 ኪሎ ልንገባ ነው 24 ሰዓት ቀረን ብለን ብር አስልከን አንዘርፍም። እኛ ሰላም ነው የምንፈልገው። ፋኖ እኮ ይቃዣል አይደለም እንዴ?